የቴሌኮም ሰራተኞች ለስራ በተሰማሩበት በታጣቂዎች ታገቱ። የቴሌኮም ሰራተኞች ለስራ በተሰማሩበት በታጣቂዎች ታገቱ። ታጣቂዎቹ በሚሊዮኖች የሚቆጠሩ ገንዘብ ጠይቀዋል። የኦሮሞ ነጻነት ሰራዊት ታጣቂዎች በኦሮሚያ ክልል ምዕራብ ወለጋ ዞን ውስጥ ስራ ላይ የነበሩ 11 የኢትዮ ቴሌኮም እና የዜዲቲ ሰራተኞችን አግተው መውሰዳቸው ተነገረ። ባለፈው ሳምንት በተለያዩ ቀናት በታጣቂዎች የታገቱት ሰራተኞችን ለመልቀቅ በሚሊዮኖች የሚቆጠሩ ገንዘብ መጠየቁ ተገልጿል። ታጣቂዎቹ የመጀመሪያውን እገታ የፈጸሙት ባለፈው ሳምንት አርብ ጥር 1 2018 ዓ.ም ቂልጡ ካራ በተባለ ወረዳ ውስጥ ነው። የሞባይል ኔትወርክ ማስፋፊያ ስራ ላይ እያከናወኑ በነበሩ የኢትዮ ቴሌኮም እና የቻይናው ኩባንያ ZTE ባልደረቦች ላይ እገታ ተፈጸመው። በእገታው ከተያዙት ውስጥ 5ቱ የZTE ባልደረቦች ሲሆኑ 2ቱ የኢትዮ ቴሌኮም ሰራተኞች መሆናቸው ታውቋል። 7ቱ ባለሙያዎች በአካባቢያቸው በሚንቀሳቀሱ የኦሮሞ ነጻነት ሰራዊት ታጣቂዎች ተይዘው መወሰዳቸውን ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ አንድ የኢትዮጵያ ቴሌኮም ባለስልጣን ለቢቢሲ አፋን ኦሮሞ አረጋግጠዋል። አርብ ረፋድ 4 ሰዓት ላይ በስራ ላይ ያሉት ነው የታገቱት። ሰራተኞቹ አርብ ረፋድ 4 ሰዓት ላይ በስራ ላይ ያሉ ነው የታገቱት። ሰራተኞቹ እቃቸውን እና መኪናቸውን ትተው ተወስደዋል። የት እንደተወሰዱ ምንም መረጃ የለንም ሲሉ ተናግረዋል። በቀጣዩ ቀን ቅዳሜ ጥር 2 2018 ዓ.ም ደግሞ ሌሎች 4 ሰራተኞች እዚያው ምዕራብ ወለጋ ቦጂ ድሪመጂ ወረዳ ውስጥ በታጣቂዎች መወሰዳቸውን ገልጸዋል። ከአጋቾቹ መካከል የተወሰኑት የተያዙትን 4 ሰዎች ለመልቀቅ በሚሊዮኖች የሚቆጠሩ ብር እንደሚከፈላቸው ለZTE መጠየቃቸው ተነግሯል። በቅዳሜው እገታ በታጣቂዎች ከተያዙት 4 የቴሌኮም ኩባንያዎች ሰራተኞች መካከል 3ቱ የZTE ሰራተኞች ሲሆኑ አንዱ የኢትዮ ቴሌኮም ሰራተኛ ነው። ሲሜ አይጠቀስ ያሉት የኢትዮ ቴሌኮም አመራር በቂልጦ ካራ ወረዳ ያሉት ሁሉም ሰራተኞች ተይዘዋል። ያገቷቸው ታጣቂዎች በአካባቢው የሚንቀሳቀሱ የኦሮሞ ነጻነት ሰራዊት አባላት መሆናቸውን የደረሰን መረጃ ያመለክታል ሲሉ ተናግረዋል። ታጣቂዎቹ እገታውን የፈጸሙት ኢትዮ ቴሌኮም በአካባቢው ያለውን 5 እስከ 12% የሚደርስ የ4G ቴሌኮም ሽፋን ወደ 82% በመቶ ለማሳደግ እየሰሩ ባሉበት ሰዓት እንደሆነ ገልጸዋል። ኢትዮ ቴሌኮም ከቻይና ኩባንያ ጋር በመሆን በአካባቢው ያለውን የኔትወርክ ሽፋን ለማስፋፋት ከፍተኛ ገንዘብ መድቦ ባለፉት 2 ወራት ስራዎችን እያከናወነ ይገኛል። ምን አዲስ ነን? ለተበለጠ መረጃ ሰብስክራይብ እና ላይክ ሼር ያድርጉን። ምን አዲስ ነን? ለበለጠ መረጃ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። መልካም ቀን።